ሰኔ 22 ቀን ነው በአዳማ ከተማ የወጣቶች የኦሮሚያ ወጣቶች ማህበር ካውንስል ምስረታ ተብሎ ጥሪ ተደርጎ ነበረ። እሺ፣ ስለ ምስረታው እሺ፣ በፕሮግራሙ ላይ ታድማችሁ ነበርና ታዲያ የታዘብከው ነገር ካለ ምን ታዝበሃል? ከዛ ፕሮግራሙ ላይ በጣም ብዙ ነገሮች ታዝበናል። ዛሬ ምርጫ ቅስቀሳ ተደረገ። ማየት ማመን ነው። እንግዲህ ተመርጦ ተሹሞም አለቀ። እስቲ ደግሞ ልንገራችሁ እያንዳንዱ እንዴት እንደሆነ። እሺ፣ ታዲያ በፕሮግራሙ ላይ የታዘባችሁት ነገር አለ? በጣም ብዙ ነገሮች አሉ። ማለት የጥሩ ይዘት አልገባንም። እዛ ስንሄድ ግን የወጣቶች ካውንስል ምስረታ በሚለው ተደራጅተናል በሚል ሀሳብ ነው የሚያወሩት። እኛ የተደራጀነው ነገር እንኳን በጥሩ መደራጀን ተውት። ይህን ነገር እንግዲህ እንዳያችሁት ነው። ሁሉም ነገር ህገወጥ ነው፣ ትክክል አልነበረም ማለት ነው። ጥሪው ትክክል አልነበረም። ሁለተኛ ላይ ደግሞ ከበሩ ትክክል አለም። የካውንስል መሰረታ ለያዘው ነገር ሌላ ነው። ሁለተኛ የተደረገላቸው ሰዎች የሉም። ህዝበ ሙስሊም በሙሉ ላይ አይወክልም። ሁለተኛ ደግሞ እነሱ ያቀረባቸው ሰዎች ብቁ ናቸው ወይ አይደሉም? ገባችኋል? ሶስተኛ ደግሞ ለመጅልስ ይወክላሉ አይወክሉም። አሁን እንዴት ነው ሲባል ይሄ ነገር መንግስት ገብቶበት ፍትሃዊ እንዲያደርግ ይችላል። ምክንያቱም መንግስት የሀገሪቷን ሰላም ለማስጠበቅ ሲል ለመጅልሱ ከሀጂ ሙፍቲ ኡመር ላይ ተቀብሎ ወደ ሽግግር መንግስት አሁን ላይ ያሉት ያሳልፈው ይህን ነገር አሁን መንግስት ከሚያስተባብረው ከሆነ ቀጣይነቱ አስቸጋሪ ነው የሚሆን። وعليكم السلام ورحمة الله وبركاته. የኢትዮጵያ ሙስሊም ወጣቶች ካውንስል ኡስታዝ ሀይደር ከቢርና የስራ አስፈጻሚ አባላት፣ የተከበሩ የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ኡስታዝ ጋሪ ሙፍታር፣ የተከበሩ የአዳማ ከተማ እስልምና ጉዳዮች ምክር ቤት ሰብሳቢ ሼክ ሁሴን አህመድና የተከበራችሁ የክልሎቹ እዚህ የምትገኙ የክልሎች እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንቶችና ስራ አስፈጻሚ አባላት፣ እንዲሁም የተከበራችሁ አባገዳዎችና ሀላ ሴንጌዎች፣ የተከበራችሁ
የካውንስል አባላቶች በሙሉ እህቶች፣ እናቶች፣ ወንድሞች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፕሮግራማችሁ ሁላችሁም የተከበረ ዛሬ እዚህ ያበቃልን አላህ ከኔ በፊት ለነበሩት ተናጋሪዎች ደረሱ ሁሉ የአላህ ምስጋና መቼስ መጨረሻ ስለሌለው መጀመሪያ ቢኖረው እስከ መጨረሻ ለዚህ ያበቃልን አላህ እናመሰግናለን። ውድ ወንድሞች የካውንስል ስመሰረት ቅድም ክቡር ፕሬዝዳንቱ እንዳሉ ዓላማ አለው። ትልቁና ዋነኛው ዓላማ ሁሉም ማለት ይቻላል ይህም ሆነ ዱንያን የሚመለከት የተከማቸበት ኃይል ቢኖር ወጣት ሆነ ሴትም ሆነ ወንድ፣ የተማረ ሆነ ያልተማረ፣ ማንኛውም ሕይወት የሚንቀሳቀሰው በወጣቶች መሆኑ ምንም ጥያቄ የለውም። ወጣት በሌለበት ኑሮ ይኖራል ተብሎ አይታሰብም። ዳር ድንበራችን ብናስከብርበት ማለትና መዳፍ ሳይሆን ወጣት ሰላማችን የምናስከብርበት ወጣት ኑሯችን የምናሳምርበት ወጣት ወጣት ለሕይወት ዋስትና እንደሆነ ሁሉ አክረም ነቢያችን ጋር ሰለላሁ ዐለይሂ ወሰለም የተናገሩትን ምስክር ነው። ሰይድና ዓሊ ብን አቢ ጣሊብ ነቢያችን ሰለላሁ ዐለይሂ ወሰለም ዛሬ የሩት ነገር ባንዲራ ሰጥቼ ባንዲራ የሚያስከብር ሰው ፈልጋለሁ ብሎ በህዝብ ውስጥ ሲናገሩ ለማነስ እችን ባንዲራ በዚች ባንዲራ ደግሞ ነፃነት የሚያወጣ ከእጁ ነፃነት የሚመጣ ብሎ ሲሉ ዑመር ብን ኸጣብ ረዲየላሁ ተዓላ ዐንሁ ስልጣን ይጠሩ ነበር። ሰሃቦች ሁሉም ናቸው። ኃላፊነቱን ማንም ወዶ አይቀበልም። ኃላፊነት ከባድ ስለሆነ ያን ቀን ግን ወይ ዑመር ብን ኸጣብ ብሎ ተጠራራው ይላል ራሱ በማሳየት ነቢያቸው ሰለላሁ ዐለይሂ ወሰለም በፊታቸው እያሉ ያሉ ሰሃቦች ዑመር ብን ኸጣብ አላሉት። የሚፈልጉት ነገር አለ። አንድ ገና ወጣት አይኑ ታሞ ቤት ተኝቶ ይኖራል። ማን ነበር ያ? ማን? ዓሊ ብን አቢ ጣሊብ። ሁሉም ዛሬ ይሄ ባንዲራ ይሄ እድል አያመልጠኝም ይሰጠኛል ብሎ ስንጠራራ ስንበይ ግን እዚህ የሌለው ዓሊ ብን አቢ ጣሊብ አሉ። የታለ ያደና ወጣት አይን እኮ አሞት አረግ ገላን መቆጣቸው አሞ ነቢያችን ሰለላሁ ዐለይሂ ወሰለም ነቢያችን ወዲያዎች ከሚቆጥሩት ነው። አንድ ረጋቸው ያበሱት ምንም አንድም ቀን የአይን ህመም እንደሌለበት ሆኖ አሊ ብን አቢ ጣሊብ መጣ ማለት ነው።
እድሜነታቸው ብቻ ሳይሆን ወጣትነታቸው ወሳኝ። ወጣት ለዲናችን ከለላ፣ ለዲናችን ጥላ፣ ለዛሬ ለነገ ተስፋችን እንደሆናችሁ መዘንጋት የለባችሁ። ስለዚህ እንደተባለው ይሁን እኔ ምኞቴ ወጣትን ለመደራጀት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አይደለም ወደዚህ ከመጣሁ ኦሮሚያ ላይ ሆኜ ወጣቱን ለመደራጀት ከፍተኛ ፍላጎትና ምኞቴ ነበረ። እንደ ምግብና እንደ ውሃ ይጠመኝ ነበረ። ሳይሳካልኝ ቀረ። ወደ ትዳር መጣሁ። ወላሂ አዚም እውነቴን ነው የምላችሁ፣ አንድ ዓመት ሲያጠና ስፈልግ ስገመግም ምን አይነት ወጣት ነው የሚያደራጀው ብዬ መራ ያላቸው ሰዎች ሁሉ መራ አስጠይቃቸው ይህን ስራና አዘጋጅልኝ ብዬ ስራ መሰጣቸው ሳያረጉ አንድ ዓመት በላይ ወሰደብኝ። በኋላ ላይ አላህ ሱብሓነሁ ወተዓላ ውስጥ ስለሚያውቅ ፈርፍሮ መልምሎ ወጣት ብቻ ሳይሆን ወጣቱ ጎልማሳው ዓለምን ተማሪውን ያካተተ ሁሉም ያቀፈ ሁሉም ያሟሉት ወጣቶች አላሁ አክበር ሰው እጅ የማይጠብቁ በዓለም ሀብታም በወጣቱም ሀብታም በኢኮኖሚም ሀብታም የሆኑት በእውቀትም ሀብታም የሆኑት አላሁ አክበር ዛሬ ተደራጅተው አላሁ አክበር የፕሬዝዳንታችሁ ቀኝ እጅ ሀብታም ነው፣ አዋቂም ነው፣ ዓሊምም ነው፣ ዳዒም ነው። ምንሱ ብቻ ኢንጂነር ነው፣ ኢንጂነር ነው። ለምሳሌ ያቀረቡት የምትወርባት የምትኮራባቸው አርቆ የሚያስቡ ወጣቶችን ፈልፍለን ልናመጣ የቻልነው ለዚህ ያገዘን አካል ቢኖር ኡስታዝ አቡበከር አህመድን በዚህ አጋጣሚ ሊያመሰግን ይወዳል። ረዥም ሂደት ገደል ነው። ኡስታዝ ሀይደር ኸዲር ፕሬዝዳንቱ ታታሪ ነው፣ ነጋዴ ነው፣ ይገራል፣ ዳዒ ነው፣ ሀብታም እኮ ነው እንዳይመስላችሁ። ለሌላ ብቻ እንዳይመስላችሁ። ሸሽቶ ሰርቶ ብዙ ገዝቷል። ራሱን ለመጋራት ሞክሮ ነበረ። ትንሽ ቦታ አልደረሰም እንጂ ከዛ እጁን ይዤ ጎትቼ ነው ያመጣሁት። ቤተሰቡን እዛ ትቶ ይህንን ጥሪ ተቀብሎ መጥቶ ያው ዛሬ 24 ሰዓት ይፈጋል።
መሪዎቻችሁ ዝም ብለን ሳይሆን በጥናት የመጡ ስለሆነ የሚያቆሙ አርቀው የሚያስቡ ስጋቴ ትንሽ ምንድን ነው እድሉ ስጋቴ መልስ ወደዚህ ላይ መጡብኝ ነው ስጋቴ። እንዲመጡ ያዘጋጇቸው በነገራችን ላይ ሀገሪቷን እንደተጠቀሙ ወዲህ መልሱንም ደግሞ ዛሬ በቸኮላ አይደለም አስበው እኛን ተንከባክቦ ወደ መጅልስ ጠቅለል ብለው እንዲይዙና ወጣቶችን ደግሞ ከስራቸው እንዲይዙ የረዥም ጊዜ እቅዳችን ነው። አይደለም ዛሬ እንዳይመስላል ዛሬማ አላቸው። ስለዚህ ዛሬ የተመሰረታችሁ የኦሮሚያ የሙስሊም ወጣቶች ኳስ መብሩክ አለይኩም ለማለት እወዳለሁ። ዞሮ ተጠሪነታችሁ ለመጅልስ እንደሆነ ደግሞ መዘንጋት ይገባል። ሙሉ ለሙሉ ወጣቱ መልቀቅ ማለት አስቸጋሪ ነውና ታውቃላችሁ አይደል? ትኩስ ኃይል ነውና ስለዚህ በየክልሉ የተደራጃችሁ በየክልላችሁ የወጣት የኳንስል ተጠሪነቱ ቀጥታ ለፕሬዝዳንት ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ለምን እንደሆነ ንገራቸው። እንቅፋቶች እዚህ መሀል እንዳይፈጠርባቸው ታግተው እንዲሰሩ ነፃነት አግኝቶ በሙሉ ኦን በሙሉ ነፃነት እንዲሰሩ ተፈልጎ ግልጽ ነው። ስለዚህ በዚሁ መሰረት ታች ክልል ላይ ደግሞ ተጠሪነታቸው ዞሮ እንዲሁ በተባለ ተመካክራችሁ ተነጋግራችሁ ነው የምትሰሩ። ሰንካላ የሚያደርግባቸው አካል ካለ አላህ አለ። ከዛ ደግሞ ስለዚህ ለኔ ቅድም ስታዝናያ ለመግለጽ እንደሞከራ ሁሉ ይህንን አካል ሲያደራጅ ለዛሬ ሳይሆን ለነገ ብቻ ሳይሆን ሙሉ ተስፋዬ ይህንን የአላህ አማና ከኔም ሆነ ከመጅልሶች ተሸክሞ ግዴታውን ይወጣልና በማንኛውም መልኩ ቅድም የፓስተሩ ፕሬዝዳንት የተወሰኑትን ነገር ቆጥሮ ይህንን እኛ እንሰራለን የመንግስት ስራ ማን አካፈለ? የስሰት እነዚህ አካፍ እያሰጠው ሁሉም ነው የሰጠው ተጋግዘን እንስራ እንጂ ሁሉ የመብት ማስከበር ልማታዊ፣ ፖለቲካዊ መሰረቱ ለሁሉም ሰላም ሰላም ሰላም። ለዲን እንደሚሰሩ ጎን ለጎን ለሰላም የሚሰሩ ደግሞ አማና ለማለት ወዳለሁ። በዚህ አጋጣሚ ከሴቶች ከወንዶች ውጭ ርዝቅ ፍለጋ ተሰደው የሚገኙ ወጣቶች ናቸው። ሽማግሌዎች አይደሉም። ለአደጋ የተጋለጡ በጣም እጅግ በጣም በሚያሳዝን መልኩ ሞት የተፈረደባቸው ወጣቶቻችን ሰምታችኋል። 48 ወጣቶች ሞት የተፈረደባቸው ዛሬ እኛም ኢትዮጵያ መንግስትም ጉልበታዊትም መፍትሄ ሳናገኝ እስከ ዛሬ 13
ወጣቶች እንደተገደሉ በመንግስት በፍርድ ሌላው 20 ምናምን የሚሆኑ መቼ ነው የሚገደሉ ተብሎ የሚጠበቁ እየተጨነቅን ያለ ቤተሰቡ እየተጨነቅን አስከሬን መቀበል ያልቻልናቸው እህቶች ወንድሞች አሉና እባካችሁን ህገወጥ ስደት ወጣቶች ትችላላችሁ፣ በአላህ እንድትከላከሉ። ዘራፊ በሀገራችን ራሳቸውን ጉዞ ወኪል አስመስሎ ዘራፊ ደላሎች አሉ። ስንት እህቶቻችን ስንት ልጆቻችን ገንዘባቸው ተዘርፎ ውጭም ሳይላክ ቀርቶ እዚህ እየተሰቃዩ ታውቁትም እናንተ። ይሄ ሁሉ አደጋ የሚመጣ ወጣቶቻችን ላይ ነውና ወጣቶቻችን ሆናችሁ በተለይ የካውንስል ትኩረት አድርጎ እንዲህ ያለ አደገኛ ስደት እንዲከላከል በዚህ አጋጣሚ ማለት ወጣት። በሶስተኛ ደረጃ ጋብቻ ለምን እንደተከላከለ አላውቅም። ነቢያችን ሰለላሁ ዐለይሂ ወሰለም ተናካሁ በኢኒ ሙካፊሩን ቢኩም ነው መጋባት ለምን እንደተከላከለ አላውቅም። ቤት የለኝም፣ ቦታ የለኝም፣ የሚያስተዳድርበት ነገር የለም። አላህ ደግሞ ሪዝቅ እንደሚሰጠው ስጋቡ ደግሞ የበለጠ አላህ ደግሞ ሀብታም እንደሚያደርጋቸው ሁሉ ዘንብቶ ይህንን በማሰብ ሴቶች፣ ወንዶች፣ ወጣቶች እባካችሁን የነቢያችን ሱና ወደኋላ ብለናልና ዘንግተናልና በአላህ ወደዚህ ተመልሳችሁ አላሁ አክበር የነቢያችን ሱና ህያ እንድታደርጉ አማና ለማለት እወዳለሁ። በአንዳንድ አካባቢ ገበራ የሚባል ዘረፋ አለ። ገበራ የሚባል ዘረፋ አለ። በአንድ አካባቢ በጋብቻ ላይ ጥሎሽን በሉ ገበራን በሉ። እንዲሁም ደግሞ ልጅቷ ስትዳር ምንድነው ጌታው የሚባል በኦሮምኛ ቃል የሚታወቀው ያ ነገር ስጦታ የሚባል እንደና ቀለ ያለ ሀብታም ያው መቶ ይሰጣል። ሌላ ደግሞ ምሰጥ ስለሌለ መቀበል ስለሌለ ይቸገራል። ይህ የኸይር መስጋት ነው። ዑለማዎቻችን ይህንን በደንብ እያጠኑና መምሪያው ፊት ኢንሻአላሁ ወደታችን ስለሚተላለፍ እስከዛው ቢሆን ዱዓቶች ይህንን ተከታትላችሁ የነቢያችን ሱና እንዳይሞትና ጋብቻ እንዳይቋረጥ ከዛሬው ጀምራችሁ ትኩረት እንድታደርጉበትና ልጆቻችን ከስደት ራሳቸውን እንዲቆጥቡ እንድትናገሩ በዚህ አጋጣሚ ለማለት እወዳለሁ። በመጨረሻ እንደምታውቁት የመጅልስ ምርጫ የሚባለው ሰምታችኋል ብዬ አውቃለሁ። ይህ ታሪክ ከዚህ በፊት የለም፣ ክስተት ነው። እኔ በሚያውቀው በሌለ ብዙ ታሪኮችን አስተላልፈናል። በዚህ መስማት እኔ እለቅላቸዋለሁና ብቃት ያለ ሰው ከህዝብ የተመረጠ ይህንን መጅልስ ወደፊት የሚያጠናክር የሚያሳድግ ሪፎርም የሚያደርግ የሙስሊም መብት የሚያስከብር ጠንካራ መጅልስ እንዲመጣ
ይገኛል። 24 ሰዓት ይወጣሉ የፌዴራል ምርጫ ቦርዶች 24 ሰዓት እረፍት የላቸው። ስለዚህ ይህ አማና ነውና ሁላችሁ ባላችሁበት የምርጫ ፍጹም ሰላማዊና ፍትሃዊ በሆነ መንገድ እንዲሳካ ከእኛና እንዲሁም ደግሞ ከምርጫ ቦርዶቻችን እንድትቆሙ በአላህ ስም ጥሪዬን አቀርባለሁ።